ጉድጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። በነፃ ልታስከብር ነው ባጭሩ። ቀላል ነው ወይ? አዲስ አበባ ከተማ ላይ በተለያዩ ክፍለ ከተሞች ላይ ከ29 በላይ የምገባ ማዕከል ገንብቶ በቀን አንዴ መመገብ። ማናተ ዘይት አምጣ መጥበሻ ይመስል በየሰው ጭንቅላት ዘይት ያፈሱ። አሜን ያ አሜን ሱባን አንገት አሜን ያ አሜን ያ አሜን ድርስ ያ አሜን ድርስ ያ በትላሲ ያ እኚህንና መሰል ድንቅ ሐሳቦችን ይዤላችሁ ቀርብ ያለው። ታዲያ ለቻናሌ እንግዲህ ያሆናችሁ ካላችሁ የሰብስክሪፕሽን ቁልፏን በመጫን ቤተሰብ እንሁን። በቀጣይ በለቃቸው ቪዲዮዎች ወዲያው እንዲደርሷችሁ የደወል ምልክቷን መንካቱን አይርሱ። መልካም እይታ። ከአዲስ አበባ መስተዳድር የ22 ሄክታር መሬት ጠይቀው ፕሮጀክት ፕላን አቅርበዋል። ተፈቅዶላቸው ወደ ስራ የሚገቡ ከሆነ እኚህ በምስሉ ላይ የምትመለከቷቸው ግለሰብ የሚሰሩት ስራ ምንድን ነው? በተመጣጣኝና በርካሽ ዋጋ የቀብር ስፍራ ማቅረብ ነው። ታዲያ ከእርሶ የሚጠበቀው መሞት ብቻ ነው ይሉናል። ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11ም ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድነው ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውን ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንፃ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንፃ ድረስ መቃብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ እንትን ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል እኮ። ቦታን ማኔጅ ለማድረግ ነው እኮ፣ በደንብ ለመጠቀም እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደገፍም። ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በህይወት እያለ የቤት ኪራይ ያንገላታ መኖሪያ ማደሪያ ተንከራተት ችግር ውስጥ እያለ ከወር ወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከሬን ህንፃ ውስጥ ይኖራል እንዴ? ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈው አላየህም አንተ ሚዲያ ላይ? አልሰማኝም አንተ ሚዲያ ላይ? እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘጋጀት ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉድጓድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አጽድቄያለሁ። በነፃ ልታስከብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉድጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ ያዘጋጅ ጉድጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ እኔ በግሌ ጉዳዩን በቀላሉ አልመለከተውም። አንድ ሰው ከሞተ በኋላ የቀብሩ ጉዳይ የአብዛኞቻችን ኮንሰርን እንደሆነ ይገባኛል። አንዳንድ ጊዜ ደግሞ ለቀብር ማስፈጸሚያ ለቦታው የሚከፈለው ገንዘብ የሚጠየቀውም ገንዘብ ጭምር እጅግ በጣም ዘግናኝ ነው። ከ200 ሺህ አንስቶ እስከ ግማሽ ሚሊዮን የሚደርስ ክፍያ ለቀብር ስፍራ ለመቀበሪያ ስፍራ ብቻ እንደሚጠየቅ አሁን ላይ የአደባባይ ሚስጥር ነው። ቀደም ብሎ በነበረውም ጊዜ ከአንድ ቤተ እምነት ወደ ሌላው ሰዎች ሲሸጋገሩ እንደ ትልቅ ጉዳይ የሚያነሱት
የቀብር ስፍራ እንዳታሳጣኝ የሚሉ አባባሎች እንደነበሩ የቅርብ ጊዜ ትውስታችን ነው። እስቲ የቀብር ስፍራ ጉዳይ እኚህ ሰው ባወሩት ልክ ችግር ነው የሚለውን የሚያስረዳ አንድ ቪዲዮ እንመልከትና እንመለስ። ውስጥ ከሆነ 120 ሺህ ብርና የቤተ ክርስቲያን አባል መሆኗን የሚገልጽ ማስረጃ ማቅረብ አለባችሁ አሉን። እንዲህ ውስጥ መሬት ላይ ከሆነ ብዬ ጠየቅኩ ሲሆን መሬት ላይ ከሆነ 500 ሺህ ብር ማለትም ግማሽ ሚሊዮን ብር እርሱም ፓትርያርኩ መፍቀድ አለባቸው። ያው ስላሴ ግቢ ውስጥ ቦታ የለም፣ ጎረቤት ባለወልድ ቤተ ክርስቲያን ግን ቦታ አይታጣም ያሉን ሲሆን በሚለቃቸው ቪዲዮዎችና አንዳንድ መልእክቶች በጣም የሚወደደው እንዳልክ ከሰሞኑ የሚለቃቸው ቪዲዮዎች የፖለቲካ ዝንባሌውን ፍንትው አድርገው የሚያሳዩ እንደሆነ በግል መናገር ፈልጋለሁ። ቀደም ብሎ በዝማሬዎች በአንዳንድ የመጽሐፍ ቅዱስ ጥቅሶችና ሰዎችን በሚያጽናኑ ምክሮች የሚታወቀው እንዳልክ በግልጽ የፖለቲካ አቋሙ ገዢውን ፓርቲ በሚደግፍ መልኩ እስኪመስል ድረስ ሐሳቦችን በቲክቶክ የለቀቀ ይገኛል። ቀላል ነው ወይ? አዲስ አበባ ከተማ ላይ በተለያዩ ክፍለ ከተሞች ላይ ከ29 በላይ የምገባ ማዕከል ገንብቶ በቀን አንዴ መመገብ የተለያዩ አረጋውያን በተለያየ ምክንያት ላይ አስፋልት ጎዳና ላይ ወጥተው ልጆቻቸውን ቤተሰቦቻቸውን ያጡ በነጠላ ተሸፋፍነው ሲለምኑ የነበሩ እናቶችን፣ አካል ጉዳተኞችን በተለያየ ምክንያት ለሀገር ውለታ የዋለው ግን ዛሬ ታሪክ የረሳቸውን ሰዎች እያስታወሱ የምገባ ማዕከል ገንብቶ በየሁሉም ክፍለ ከተማዎች ላይ ሰውን መመገብ ቀላል ነው ወይ? ተንገረኝ እስቲ። ይህም ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አርግ። ህዝባዊና ህዝባዊ ስራዎች ሲሰሩ አይኑ ለሚቀላው ሰውዬ አርግ። ኮፒ ሊንክ፣ ሪፖስት፣ ሼር አርግ። ምርጫና የሆነ ታይም እየጠበቃችሁ የምታቃሱት ሰዎች አላችሁ እዛ ሀገር ላይ። ቀላል ነው። አሁን በቅርብ እዚህ ገላንጉራ ኢንዱስትሪ ፓርኩ ቀላል ነው። በውስጡ 60 ሺህ መኖሪያ ቤቶችን የያዘ የተለያዩ ስፖርት ማዘውተሪያ ስፍራዎችን የያዘ የተለያዩ እንስሳት ተዋጽኦችን በቀላሉ እንድናገኝ የሚረዳ የተለያዩ ጨርቃጨርቅ ብረታ ብረት ላይ ብዙ ሺህ ወጣቶችን የስራ እድል የፈጠረ የገላንጉራ ኢንዱስትሪ ማዕከል ቀላል ነው። ድልድይ በውስጡ የያዘ አስፓልት በውስጡ የያዘ በዚህ በየ11 ክፍለ ከተማዎች ላይ የግብርና ክላስተር ተሰርቶ የተመረተው ቀላል ነገር ነው። በተለያየ ምክንያት ላይ በተለይ ሰው ተኮር ፕሮጀክቶች የሚመረቁት ቀላል ነው። አሁን በቅርብ አይደል የዛሬ 4 ቀን ከንቲባዋ ልደታ ክፍለ ከተማ ላይ እንደገና አዲስ የምገባ ማዕከል ያስመረቀችው ከንቲባዋ ባይዘው አዘርባይጃን ሄዳለች። እዛ ነው ያለችው። ስላየው ነው ፔጇ ላይ ገብቼ አዘርባይጃን ሄደዋል የከተሞች ፎረም ላይ ለመሳተፍ። አዳነችን ካላገናኘኝ እንዳትሉ። በጣም ግራ የገባኝ ነገር ይሄ ነው። እኔ ማግኘቻቸው አላውቅም። ግርም ያለኝ ነገር ይሄ ነው። የሚሰራ ስራ ላይ የላችሁ። ጥሩ ነገር ሲሰራ የላችሁ። የሚሆን ነገር ሲመጣ አይናችሁ ይቀላል። በብዙ ሺህ የጋራ መኖሪያ ቤቶችን ገንብታ እቺ ሴት አልሰጠችም? እቺ ሴት ሰዋዊ አይደለችም ወይ? ብዙ ሰዎች ታመው ማሳከሚያ ያጡ እህቶችን፣ ወንድሞችን፣ ህፃናት ቤት ገብታ ከመንግስት ካዝና በማይነካ መልኩ ብዙ ሰዎችን አስተባብራ በካንሰር በብዙ ስቃይ የነበሩ አንዳንድ ግለሰቦች ምናቃቸውን ታሪክ የሚያስታውሷቸውን ሰዎች ሕክምና ወጪ አልሸፈነችም ወይ? በተለያየ ምክንያት ለሀገር ውለታ የከፈሉ ሰዎች ዛሬ ታሪክና ህዝብ የረሳቸውን ሰዎች አስታውሳ በየቤታቸው ገብታ ችግሮቻቸውን አልቀረፈችም ወይ? ክብርት ከንቲባዋ ወይዘሮ አዳነች አቤቤ የስንት እናቶችን እንባ ነው የስንት እህቶችን ለቅሶና የስንት እህቶችን ጦስ ውስጥ የነበሩ ህይወታቸውን ማቅ ውስጥ የነበረውን አውጥታ በስራ አሰማርታ እቺ ሴት ልትመሰገን አይገባም ወይ? ክብርት ከንቲባ ወይዘሮ አዳነች አቤቤ ቴንክ ዩ ሶ ማች እየሰሩ ስላሉት ስራ እናመሰግናለን። አዎ የሰራው ሰው ይመሰገናል፣ ጥያቄ የለኝም። ያልሰራው መተቸት ብቻ ሳይሆን የሰራውን ማመስገን፣ እውቅና ደግሞ ለስራው መስጠት ጤናማነት ነው የሚል አቋም አለኝ በግሌ። ነገር ግን በማን ለምን በምን ያህል መጠን የሚለውን ነው እኔ ማንሳት የምፈልገው። እንዳልክን ከዚህ በፊት የምናውቀው በፕሮቴስታንት መዝሙሮች ኮንቴንት እየሰራ ይለቃል፣ ምክር ሐሳብ ይሰጣል። ከ1.2 ሚሊዮን በላይ ተከታዮች አሉት ቲክቶክ ላይ ማለት ነው። ሰዎች የደገፉ የተከተሉ አሁን በምታራምደው የፖለቲካው አቋም ሳይሆን በምትሰብከው ወንጌል ነው፣ በምታቀርባቸው ዝማሬዎች ነው። ይህንን የሚሰሩ ሰዎች አሉ። አንተን ሰዎች የሚያውቁ እንዳልክ ከዚህ በፊት በዚህ ማንነት ነው። አንተ የተከበርክ ጴንጤ ሕዝብ ሆይ በዚህ መዝሙር አልጸለይክም? ስማ፣ እኔ መዝሙር ስሰማ የሚሰማኝ ኮንፊደንስ በራስ መተማመን 100% ጴንጤ 100% ታውቃለህ። ይሄ ሁሉ ወጥቶ የሚገባው በእኔ አምላክ ቸርነት ነው። ታውቃለህ፣ በልቶ የሚያድረው የኔ አምላክ ከሰማይ ባወረደው ጠል ነው። ለዘላለም ስሙ ይባረክ። ልጁን ለሰጠን ለእግዚአብሔር አብ ምስጋና ይሁን። ኢየሱስ የእግዚአብሔር ልጅ እንመካብሃለን። ሃሌሉያ! ኩራት ኢየሱስ ሚያኮራን አምላካችን ታውቃለህ። ሮጠን ኢየሱስ ጋር ነው ያመለጥነው ብዙ ነገር። አንተ አይደለህም ወይ? እውነተኛ ወዳጅ ኢየሱስ የእግዚአብሔር ልጅ። ሃሌሉያ! ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላት ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል
ያኮ ጥላ ነው። ዘይኒት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ምንድነው አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያላል። ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ዛሬ የቅባት ቀን ነው። ምን አልክ? የቅባት ጌታን አልተቀበለም እኮ ገና። የቅባት ቀን ነው ዛሬ። የቅባት ተንበርከካለ ውሃ ላዩ ላይ ከዛ በኋላ ማን ራኤል ዘይት አምጪ፣ እሳት ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ፣ ምን ቀረ? የዛሬ መሰናዶዬን በዚህ ጨረስኩ። ቻናሌን ሰብስክራይብ አድርጉ። ባይ